ዛሬ ማሳያችሁ ከቀኝ የጉበታችን ክፍል ላይ በኦፕሬሽን የወጣ የጉበት ናሙና ነው። ስለዚህ የመጀመሪያ የምናደርገው ነገር ምንድነው? መጠኑን የቅርጽ ለውጦች አሉ የሉም፣ ሰርፌሱ እንዴት ነው፣ ራፍ ነው፣ ኢሬጉላር ነው ወይስ ምን አይነት ችግር አለበት የሚለውን አሰስ እናደርጋለን ማለት ነው። ከኖርማሉ የጉበታችን ክፍል አንጻር ምን አይነት መልክ ይዟል የሚለውን ለማየት እንሞክራለን ማለት ነው። እንደምታዩት እዚህ ጋር የጉበት ካንሰር የተጠቃዩ የጉበታችን ክፍል ይሄ ነው ማለት ነው። ስለዚህ ይሄኛው ከሌላኛው ጉበታችን አንጻር ነጣ ብሎ ይታያል። በካንሰር የተጠቃው የጉበት ክፍልን ከሌላኛው የጉበት ክፍል የሚለይበትን ምን ያህል ሰርስሮ ገብቷል የሚለውን፣ ከዛ ውጭ ደግሞ ማርጅኖቹ ወይም ደግሞ ካንሰሩ ከእድገት ሁኔታው በተጨማሪ ደግሞ አካባቢ ያሉትን የተለያዩ ኦርጋኖች ምን ያህል ኢንፊልትሬት አድርጓል የሚለውን አሰስ የምናደርግበት ነው ማለት ነው። ይሄኛው በጣም አድቫንስድ የሆነ የጉበት ካንሰር ነው። አሁን ደግሞ እዛ ፕሮሰስ ሆኖ የመጣውን ናሙናውን እንዴት ነው የምናደርገው የሚለውን እናያለን። ይሄ ኤምቤዲንግ ሴንተር ይባላል። ምንድነው? ናሙናዎቻችንን ፎርም ቅርጽ የምናስይዝበት ነው። ሴክሽን ስናረግ ቲሹአችን እንዳይጎዳ ያንን ፎርም እናስይዝበታለን። ዋክስ ተጠቅመን ነው የምናረገው። መጀመሪያ ትሪም ነው የምናረጋቸው ሴክሽን ማድረግ ከመጀመራችን በፊት። በ45 ዲግሪ ሴክሽን ውስጥ ለስ ያለ ሆነ ቲሹ እንደዚህ ፍላት እንዲሆንልን ያደርግልናል። ልክ በዚህ መልኩ አንስተን ስላይዱን ሌብል አድርገን ወደ ስቴኒንግ ወይም ወደ ማቅለም ነው የምንወስደው ማለት ነው። ይሄን በዚህ መልኩ ከጨረስን በኋላ ወደ ስቴኒንግ ወደ ማቅለም የምናደርገው ስቴኒንግ ነው። ይሄ ፉል አውቶሜትድ ኤች&ዲ አውቶ ስቴነር ማሽናችን ነው። ሮቦቲክ ሲስተም ነው። በ30 ደቂቃ ውስጥ ወደ 45 ስላይዶች ስቴን ማድረግ ይችላል። በባሊ በመቶ የነበረው ናሙና በዚህ መልኩ ለማይክሮስኮፕ እንዲመች አድርገን ጨርሰናል ማለት ነው። አሁን ወደ ፋይናል ኢንቨስቲጌሽን ነው የምንሄደው። ከዛ ፕሪፔርድ ሆኖ የሚመጣ ስላይድ አለን። ያንን ስላይድ ስካን እናደርገዋለን። ይህ የምትመለከቱት ማሽን ስላይድ ስካነር ማሽናችን ነው። በአንድ ጊዜ ከ250 በላይ ስላይዶችን ስካን ማድረግ ይችላል። አሁን የተሰጠንን ስላይድ ስካን እያደረግነው ነው። አሁን ስላይድ ስካን አድርጎ ጨርሶልናል። እቺኛውን ስላይድ ስካን ያደረጋት ነው ተመሳሳይ ነው የሚሆነው። አሁን ስለጨረሰ ለፓቶሎጂስት ለሐኪሙ እናሳየዋለን ማለት ነው። በማይክሮስኮፕ ከማሳያቸው ስላይድ ላይ ስካን ኦልሬዲ ስለተደረገ እሱን ናሙና አሳያቸዋለሁ ማለት ነው። ስለዚህ እንደዚህ ነው ስካን ሆኗል። ምናልባት ከታያቸው እዚህ ጋር ነው። ይሄ ዋናው እጢው ወይም ካንሰሩ የጉበቱ ካንሰር እዚህ ጋር በስርዓት ክሊርሊ ይታያል ማለት ነው። ሴሎቹ ተልቀው የኑክለስ መጠናቸው አድጎ ኢሬጉላር ሆኖ አቀማመጣቸው ዲስኦርጋናይዝድ ሆኖ በቀላሉ ካንሰር መሆኑ መናገር የምንችልበት አይነት የቅርጽ ለውጥ አምጥተው ስለምናያቸው ይህንን በስርዓት ካራክተራይዝ አድርገን ደረጃው ምን ያህል እንደሆነ መግለጽ እንችላለን ማለት ነው።